ሱሪም ታኒ ለዚህ ድግስ ምንም ፈቃደኛ እንደማትሆን ስለሚያውቅ በተቻለው አቅም ለማስተባበል ቢሞክርም ግን ባልደረቦቹ በከፍተኛ ሁኔታ አስጨንቀውት በመጨረሻም ድግሱን ደግሶ እንዲጠራቸው ያደርጉታል። ሱሪም ወደ ቤት እየተመለሰ አሁን ታኒ ስለ ድግሱና ስለ ሰዎቹ ስትሰማ በጣም ትናደድብኛለች፣ ምን ይሻለኛል እያለ በከፍተኛ ጭንቀት ውስጥ ይወርቃል። ወደ ቤትም እንደደረሰ ልቡ እየመታ የታኒን በር እንደገና አንኳኩቶ ከቻልሽና ካልተከፋሽ በስራ ባልደረቦቼ ግፊት የተነሳ ጥቂት እንግዶችን ጠርቻለሁ፣ ድግስ ስላለ ከቻልሽ ለ2 ደቂቃ እንኳን ወጥተሽ ብትተዋወቂያቸው በማለት ድምጹን ዝቅ አድርጎ ይጠይቃታል። በዚህም ጊዜ ሱሪ ምንም አይነት ምላሽ ከክፍሉ ሳያገኝ ሲቀር ተስፋ ቆርጦ ትቷት ወደ መስተንግዶውና ወደ ድግሱ ይሄዳል። እንግዶቹም ተሰብስበው ድግሱ በተጀመረበት በዚያው ቅጽበትም ባልተጠበቀው ሁኔታ ታኒ በፈገግታ ተሞልታ በእጆቿ ጣፋጭ ምግብንና መጠጦችን ይዛ ብቅ ትላለች። ሱሪም ታኒ ከክፍሏ ወጥታ እንግዶቹን ታስተናግዳለች ብሎ ጨርሶ ስላልጠበቀ ታኒም ባያት ጊዜ ደንግጦና ተደሞ በቦታ ይቆማል። ታኒም እጅግ አምሮባትና በፈገግታ ተሞልታ ከሱሪ ቢሮ ጓደኞቹ ጋር በደስታ ስትጨዋወትና ስታስተናግዳቸው ሱሪ በድጋሚ በታኒ አስደናቂ ውበትና መልካምነት ልቡ ሙሉ በሙሉ ይማረካል። ድግሱም አልቆ እንግዶቹ በሙሉ ተሰናብተው ወደ ቤታቸው ከሄዱም በኋላ ታኒ ለመጀመሪያ ጊዜ ወደ ሱሪ ጠጋ በማለት ስለ አንድ ጉዳይ ልታወራው እንደምትፈልግ ትነግረዋለች። ታኒም ለሱሪ ላለፉት የተወሰኑ ቀናቶች ከክፍሌ ሳልወጣ በመቆየቴና አንተን በማስጨነቄ በጣም ይቅርታ አድርግልኝ። ከዚህ በኋላ ግን ላለፈው ነገር ሁሉ ካሳ እንዲሆን ለአንተ አይነት መልካም ሰው ጥሩና ታማኝ ሚስት ለመሆን ከፍተኛ ጥረት አደርጋለሁ ትለዋለች። ሱሪም ከታኒ ይህንን የመሰለ ቃል በመስማቱ የተነሳ በደስታ ሰማይ ላይ የበረራ ያህል ይሰማዋል። ታኒ ግን ቀጥላ ልቡን በአንድ የሚሰብር ሌላ ከባድ ቃል ተወረውራለች። ታኒም ለሱሪ ለአንተ ጥሩ ሚስት መሆን ብችልም በውስጤ ግን ፍጹም ልወድህ አልችልም በማለት የሱሪ ልብ ክፉኛ ተሰብሯለች። ሱሪ ግን ልቡ ቢሰበርም ፊቱን በፈገግታ ሞልቶ ፍቅር ማለት ምን እንደሆነ በትክክል አላውቅም፣ ነገር ግን አንቺ ዛሬ ከልብሽ ባይሆን እንኳን ከክፍልሽ ወጥተሽ እኔ ባልደረቦቼ ፊት እንዳልዋረድ እንግዶቹን በፈገግታ ማስተናገር መቻለሽ ለእኔ ትልቁና እውነተኛው ፍቅር ማለት ይሄ ነው በማለት ይመልስላታል። ከዛ ቀንም ጀምሮ ታኒ በገባችው ቃል መሰረት እንደ መልካም